እዛው መሰበች እዛው። ኧረ እኔ ጸበል ካለቀብኝ ባለፈው አልቆ ከእስራኤል ድጋሚ እያስላኩ ነው። አንዴ ልላክላት ትርገጠኝ። አንቺ ውሻ ብላ ትርገጠኝ። ቆይ የምን እዚህ ምዛም አይ ጂጂ የኔ ሁለት ቤት ነው የምቀምሰው ወሬ። እሺ አሁን ብሎ ቦለከችኝ ካምባላ ብሎ ከማረሽ ይታይ በዛኛው ዝርባ እያየች ነው እንደዚህ አስቀምጣ ወይ ጂጂ ታታለች። ኧረ እኔ መጠጥ ተቀምሼ የማላውቅ ቤት ተሳሳተበት ይሄ ጤና አይደለም ማለት እውነቷን ነው። እኔ እንዲያርግ አላውቅም። ተይ ጂጂ አንሺ እንዳትቦልቂያት በሏት። ማርያምን እንዳትቦልቀኝ። እንግዲህ ወሬ በምን ላዳምጠው? ፌክ አካውንት የለኝም። አንዳንድ ጊዜ ሰዎች ከከፍታቸው ሊወርዱ ሲሉ ያንቀዠቅዣቸዋል። አሁን እኔ ማን ተሰዳደብ? አሁን ማን ጋር ተሰዳደብ? መጀመሪያ የሚጀምሩት ከማን ከሚያከብራቸው ሰው የሚጀምሩት። እሺ አሁን ጂጂ ምን አልኩ? ላኩልሽ። አሁን ምን ጉድ ነው? ምን አድርጌ ነው? ከፋኒ ጋር ስለገባው አይደለም መቼስ። አሁን ከከፍታ እኔ ሊወርድ ነው ውዶቼ። ይህ ብሩም ይመጣል፣ ለውጥም ይመጣል። በቃ ቤት ነው። ኧረ እኔ ምን ብር ቀምሼ አንቺ አረሰው። ተይ ግን ጂጂ ጠላት አታብዥብኝ። ብር አላት ብለሽ እንደማጅራቴ እንዳይደፉኝ። የት ብር ያለኝ? እዚሁ በበርበሬ እነከራለሁ ሄጄ እሰጣለሁ። እዚህ በቲማቲም እታሻለሁ ሄጄ እሰጣለሁ። ምን አንድ መናጤ ድሀ ምን አለኝ? ቢኖረኝ እንዲጠው ልግልግላለሁ። ከዛ በኋላ ያነሳቸውን ህዝብ ይልቃሉ። ኧረ እኔ ነቅ ያላቀም በስመ አብ ወወልድ ወመንፈስ ቅዱስ። እኔማ መቼ የሚላ መሪዎቻችን ላይ እንዳይዝሽ አንድ ጥያቄ ልጠይቃችሁ። አሁን እኔ አንቀሽቅሾኛል። ከሰው ጋር ልጣላ ጌሜን ብቻ ነው የምጫወተው። ምንድን ነው ምን አጠፋው? ቀብራራው የኔ ውድ ትገባለህ። ምን አጠፋው? እስኪ ውዶቼ እስኪ ምን አረግኩኝ? ምን በደልኩኝ? ውዶቼ እኔ ሺህ ይዞኝ ነው ማለት እዛም ቤት እዚህ ቤት ወጥ መቅመስ ስለምወድ ነው። እኔ በአሁኑ ሰዓት ከማንም ጋር መጣላት አልፈልግም ውዶቼ። ለዛ እኔ ጂጂ አሁን እኔ አመጣ ቆይ ጻፉላት ኤርሚዬ ቆይ ኧረ ጂጂ እርገጭኝ እንጂ አሁን እኔ እርገጭኝ እንጂ አሁን ጂጂ ምን ክፉ ተናግሬያት በምን ልሳማ? ፌክ አካውንት የለኝ በግድ ጥሉኝ ይላል። እኔ አላልኩም ፌክ አካውንት የለኝ። እሺ በዋናው አካውንት እኮ ነው በዚሁ እኮ ነው በዋናው አካውንት ሰርች አድርጌ እንደዚህ ሰርች አድርጋችሁ ማየት ትችላላችሁ። ጂጂ ብላችሁ ማለት ነው ስትመጡ ከውጭ ማየት ትችላላችሁ። ከውጭ እኮ ነው ማያት ጋይስ። እኔም በቃ ይሄን ፌክ አካውንት ማውጣት አለብኝ። ሁለተኛ አካውንቴ ደግሞ የለኝም። መቤቴን የለኝም። ፌክ አካውንት የለኝም። አዳርጊ ነው የሚለኝ እንደ አዲስ አዳርጊው። እግዚአብሔርን በእኔ ምን ተቸገርኩ እኮ። በሁለት አካውንት ቢሆን ሄጄ ስማ አንዴ ልላክላት ትሰድበኛለች፣ ግን ይቅር ትስደበኝ መስደቡን ግን ትቦልከኛለች። አንዴ ልላክላት ጋይስ። አሁን እሱ ጋር ሄደች እኔ ጋር መጣት። በነገራችን ላይ እኔ ጋር መጣት እውነት ነው ልጅ እውነቷን ማርያምን እውነቷን እኔ ልኬላት አላውቅም። የሰራውን ካወቀ ልቦ ነው ንጹህ ከሆነ አለ እሱ ጋር ሄደች እኛም ጋር መጣት። እኛ ጋር መጣጠቅም ልብ ነው አውጭ እና ከብሻለ ነሻለ ከቢታ መናናት ሳምሪ እህሪ ቤተሰባችን በርች መቀላቀል ግን አብረን መቆም ግን አለ ጂጂ ተረዛችብኝ። ሄደቻለሱ ጋር ይሄ አራሪ እርኩኝም ጂጂ አንቺ ጋር ነው ልብ ያለው። ኧረ ተይ ሁሉ መልካም። እንዴት ነው? ሰላም ነህ? አለን። ትናንት እኮ አመለጥኩ መሰለኝ ተመላለጥ። አይ ቲንክ ፎሎ ስላልነበር መሰለኝ ላገኘ ካልቻልኩም ዝግ ነበር። ኦፍ ነበር እንትኑ ገስት ኢንቪቴሽኑ ኦፍ ነበረ። ዛሬ ጌም ነበረክ እንዴ? ሄለን ጋር ስንጫወት ነበረ። ኦኬ ቀጠሮ ነው ዝም ብሎ ነው። ዛሬ ነው እንትን ያደረግነው ያለ ቀጠሮ። እንዴት አየው? ጌሙ ደስ ይላል። ጌም መጫወት ያው አስጀምራኛለች። አይ ትቀጥላለህ። እና የልጅም ልደት ነበረ። ትናንት ልደቱ ነበረ። ሃፒ በርዝዴይ እንኳን ተወለደልክ። እግዚአብሔር ያሳድግልክ። ቴንኪው ብያለሁ ቤታ። እና ነገ ትገባለህ ወይ? ነገ የሆነ ሰዓት ላይ ከገባክ እንጫወታለን ጌም። ኩን ጠይቃቸውና ነገ እንጫወት ቀጠሮ እና ሲዝን ነው። አረ ምን ይመጣሉ እነዚህ? የት ሜጃ አለን? ሁላችንም እዚሁ ነው ያለ ነው። የት ሜጃ አለ? ዛሬ ሳይዘጋጁ ስለነገርኳቸው እንትን አሉ። ሁሉም ሳትነግረን ምናምን እያሉ ነበር እኮ። እኔም እኮ የሆነ ሰዓት ሰው ቤት ነበርኩና እያስተላለፉ ነበር የእናንተን ጌም። ቀጠሮ ጌም ነው ምናምን ሲሉኝ ግራ ገባኝ። ለምን አላየውም ተለጥፎ ምናምን ቀጠሮ ጌም አለ ምናምን ብሎ አላየውም። በዛሬ ነው እንትን ያለ ነው። አይ በቃ የሆነ ሰዓት ላይ ነገ ከገባክ እንጫወታለን። ኦኬ ሰምታችኋለሁ። እንግዲህ ሁላችሁም ነገ ተዘጋጁ። ስንት ሰዓት ነው ታደገኝ? የምገባበትን ሰዓት እኔ እንጃ። ድንገት ነው የምገባው። ዝም ብለን ስለምንተላልከን ስለምንጫወት የሆነ ሰዓት ላይ ካለክ ይመጣሉ፣ ይነግሩሃል። ጥሩ ትላቸውና የሆነ ሰዓት ላይ እንዴት ነው ነገሩ? ሰው የለኝም ቢ አሁን ሰው ሁሉ ተኝቷል በዚህ ሰዓት። አዘጋጅተሽ የምትመጪ ከሆነ ይቅርብ።
ኖ ኧረ አላዘጋጅም። ምን አዘጋጃለሁ ነው አሁን አውቀዋለሁ። ሞቅ ሞቅ ያለበትን ሰዓት አውቀዋለሁ። ሞቅ ተውናላል። በድንገት ሲሆን አሪፍ ነው። እሺ አንድ ቤስት ኦፍ ትሪ እንጫወት፣ ችግር የለውም። ለምን ከቤታ ጋራ አትመጥናትም? ሳምሪ እኮ ጨዋ ልጅ ናት። የኔ እናት ሳምሪ እንደዚህ አይነት ቦታ የምትውል አይደለች። ዩዘርጌ የኔ ልጅ ሰውን በስራው ልትወደው ትችላለች እንጂ ከእንደዚህ አይነት ሰው ጋር የምትውል አይደለች። ጨዋ ናት። ሚኪ ጨምርበት፣ በእናትህ ጨምርበት። ከማን ጋር እንደምትውል ታውቃለች። ጨምርበት ጋይስ። ምን አገባሽ ኤልስያውን? ወይ ሳምሪ ወይ ቦይፍሬንዷ ጋር ናት። እንኳን ከሳምሪ ጋር አይደለም ከኔ ጋር ራሱ እንድትጫወት አልፈቅድላትም። ማን ጌም ጠይቁ? እኛ ጌም ጠይቀን እሷ ጋር ልከን